የሰው ሸክም እንዳትሆን የሰጠ ይንቀሃል አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው የቆሸሹ እጆች የነጹ ርዝቆች መገለጫ ናቸው እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን ተነሳሽ ሁን ስራ ተንቀሳቀስ ሚላክል ብር ካለ እሱን ወደ ስራ ለውጠው ነገ ይሄ ጉዳይ ላይ ቀጥል ይችላል ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል በህይወት ጉዞ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን ሙስጠፋ صادق الرافعي من ይላሉ አንድ አባባል አላቸው اذا لم تزد انت في الدنيا فانت زائد عليها ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጭማሪ ሸክም ነበርክ ማለት ነው ይላል ምድር ላይ አዲስ ነገር አበርክተንለ ሌላው ቢቀር ግን ራሳችን ከሌላው እጅና አብቃቃ ቤተሰቦቻችን ልጆቻችን ወላጆቻችንን ቢያንስ ከሰው ከመመጽወት እንጠብቃቸው ከላይ እንጂ ከታች እጅ እንዳይሆን ጥረት አድርግ ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته